እስቲ ራሳችሁን ከትልቅ ባህር ላይ በምትንሳፈፍ ትልቅ መርከብ ላይ ሆናችሁ አስቡት። ይህን እያሰባችሁ ድንገት መርከቧ ባልታወቀ ኃይል ከላይ ወደታች ባህሩ ላይ ብትገለበጥስ? ይህ እናንተ ያሰባችሁት እውነተኛ ታሪክ መሆኑ ደግሞ እንዴት ሊያስደነግጣችሁ እንደሚችል ሳልኩት። ታሪኩ የሚጀምረው እንዲህ ነው። በአንድ ህይወቱን ለመቀየር ደፋ ቀና ብሎ ስራውን እየሰራ ከነበረ የ29 ዓመት ወጣት ኬንያዊ ሃርሰን ነው። ሃርሰን የአንድ የትልቅ መርከብ ክሩ ምግብ አብሳይ ነው ወይም ሼፍ ነው። እኔ ደግሞ የባህር ላይ ሼፍ ብየዋል። አንድ ቀን በ2013 መርከቧ ከዳርቻው 20 ማይል ርቀት ላይ ሳለች ነገሮች ሁሉ ተለዋወጡ። ገና ማለዳ ስለሆነ እንደ ማንኛውም ጊዜ ሃርሰን ከእንቅልፉ እንደነቃ ማንኛውም ሰው እንደሚያደርገው ወደ መጸዳጃ ቤት ይገባል። ይህን ሲያደርግ ግን ምንም ልብስ አልለበሰም ነበር ከቦክሰሩ ውጭ። ሃርሰን መጸዳጃ ቤት እንደተቀመጠ ከየት መጣ ሳይባል ታላቅ ማዕበል የመርከቧን ጎን በኃይል ይመታውና ሁሉም ነገር ይገለባበጣል። ሃርሰንም ከተቀመጠበት መጸዳጃ በጭንቅላቱ ወደ መርከቧ ጣሪያ ላይ ይተከላል። አሁን ጣሪያና ወለል ቦታ ተቀያይረዋል። የሽንት ቤት ወለል ከላይ፣ ጣሪያው ከታች ሆኗል። ሃርሰንም ጣሪያውን እንደ ወለል ተጠቅሞ ለመነሳት ሲሞክር ሽንት ቤቱ ጭንቅላቱን ይመታውና በፍርስራሽ ይከደናል። መች በዚያ በቃና የመርከቡ መብራቶች እዚያው እያለ ይጨልሙበታል። ምክንያቱም መርከቧ ሙሉ ለሙሉ ኃይሏን አጥታለች። ሃርሰን አሁን በጨለማ እየተዋጠ፣ ከዚህም ብሶ ወደ መታጠቢያ ቤቱ ውሃ በኃይል መፍሰስ ይጀምራል። ሃርሰንም በታላቅ ፍርሃት ውስጥ ገብቶ እንዴትም የመጸዳጃ ቤቱን በር በትግል ይከፍተዋል። ሆኖም ግን መርከቧ ተገልብጣ ስለነበር ወዴት መሄድ እንዳለበት እንኳን አያውቅም። ነገር ግን መውጫ ነው ብሎ ወዳመነበት ሁሉ መዋኘት ይጀምራል። እኔ ብሆን ምን እንዳጠፈው እየቆጠርኩ ንስሐ ነበር የምገባው። በሌላኛው በኩል ደግሞ ሁለት የስራ ባልደረቦቹ ውሃ የማይገባበትን በር ለመክፈት እየታገሉ ነበር። ሆኖም ግን በፍጹም ሊከፈትላቸው አልቻለም። ይህ በእንዲህ እንዳለ ውሃ በኃይል እየጨመረ መርከቧም እየተዋጠች ነበር። ሃርሰንም ሁሉን ነገር